ሰላም የኦርቢት ሚዲያ ተከታታዮች፣ ዛሬ በሀገር ውስጥና በዓለም አቀፍ መረጃ መጥተናል። ተከታተሉን። በቅድሚያም የሀገር ውስጥ ዜና። የኢትዮጵያ ብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ታህሳስ 1 2018 ዓ.ም ያስጀመሩት የባንክ ሂሳብን ከፋይዳ ዲጂታል መታወቂያ ጋር የማጣመር ሀገር አቀፍ የትግበራ ስራ መጋቢት 30 2018 ዓ.ም እንደሚያበቃ መገለጹ ይታወቃል። የተሰጠው የመጨረሻ ቀን እየደረሰ በመሆኑ በተሰጠው የጊዜ ገደብ መሰረት ይጠናቀቃል ወይስ ሊራዘም ይችላል የሚል ጥያቄ ቀርቦላቸው ነበር። ሪፖርቶች ተጠናቀዋል። በጉዳዩ ላይ ከብሔራዊ መታወቂያ ፕሮግራም ጋር ስብሰባ ይኖረናል። ሌሎች ባለድርሻ አካላትም አሉ። የደረስንበት ደረጃ ሪፖርቱን ካየን በኋላ ምን ያህል ሄዷል የሚለውን አይተን መራዘም ካለበት ወይም ከሌለበት ይታያል የሚል ምላሽ ተሰጥቶ ነበር። ባንኩ በትላንትናው ዕለት ከሚመለከታቸው ባለድርሻ አካላት ጋር በጉዳዩ ላይ መምከሩን ገልጾልናል። በምክክራቸውም እስከ መቼ የሚለው ቀኑ ባይወሰንም ለአንድ ጊዜ ለማራዘም ከስምምነት ላይ መደረሱን ባንኩ ገልጿል። የኢትዮጵያ ብሔራዊ ባንክ እንዳለው ባንኮቹ ህብረተሰቡ እየመጣ አይደለም የሚል ቅሬታ አላቸው። ስለዚህ ግንዛቤው ላይ ትኩረት አድርገን የጊዜ ገደብ ወስነን እስከዚህ ቀን ድረስ መታችሁ ተመዝገቡ እንላለን። ከዛ በኋላ ግን ለአንድ ጊዜ መራዘሙ አይቀርም። ቀኑ ግን እስከ መቼ እንደሆነ እስካሁን አልተወሰነም። የተመዘገበው ሰው ቁጥር እንደተጠበቀው አመርቂ አይደለም። ህብረተሰቡ በሊንክም ጭምር መመዝገብና አካውንቱን ሃርሞናይዝ ማድረግ ይችላል። ነገር ግን እንደ ማይነር እና ጆይንት የጋራ አካውንቶች ያሉ አንዳንድ ስፔሻል አካውንቶች ላይ ከሊንክ ጋር በተያያዘ ችግሮች አሉ። በአንድ ባንክ የሚቻል ሲሆን በሌላ ደግሞ የማይቻልበት ሁኔታ አለ። እነዚህ ችግሮች መፍትሄ ካገኙ በኋላ ነው ቀኑ የሚወሰነው። አንደኛው ህብረተሰቡ ግንዛቤ ኖሮት በሊንክም ይሁን በአካል ሄዶ መመዝገቡ እንዳለበት ማሳወቅ ሲሆን፣ በሌላ በኩል ደግሞ በሲስተም ጋር የተያያዙ ችግሮች ባንኮቹ እንዲያስተካክሉ መመሪያ እንሰጣለን። ቀኑ ባይወሰንም ግን ምዝገባውን ለማራዘም ተስማምተናል። እስከ መቼ የሚለው አልተወሰነም። ከበዓል በኋላ ተነጋግረን እናሳውቃለን ብለዋል። የውጭ ዜና። ቅራኔ የወለደው የአሜሪካና ኢራን ጦርነት አሁን ሁለተኛ ወሩን ይዟል። አሜሪካ ኢራን ላይ የኢኮኖሚ ጦርነት ከጀመረች ቆይታለች። የኢራን ኢኮኖሚ በማዕቀብ ተሽመድምዷል። ህዝቡም በኢራን መንግስት ላይ እምነቱን አጥቷል። ይህም ባለፉት ወራት ወደ አደባባይ በመውጣት ተቃውሞውን እንደገለጸ የሚታወስ ነው። በዚህም አላበቃም። አሜሪካ ላለፉት ዓመታት የወታደራዊ አቅሟን በመካከለኛው ምስራቅ ስታጠናክር ቆይታለች። ከብዙ ዝግጅት በኋላ ባለፈው ወር እስራኤልና አሜሪካ ከፍተኛ ማጥቃት በኢራን ላይ ማድረሳቸው የሚታወስ ነው። በዚህም የኢራን ወታደራዊ ሰፈሮች፣ የሚሳኤል አቅምና ዋና ዋና ባለስልጣኖች ላይ ከባድ ውድመት አድርሳለች። የኢራን ዋና መሪ የሆኑት አሊ ካሚኒም ገላለች። ኢራንም የአጸፋ እርምጃ ወስዳለች። በዚህም የአሜሪካ ወታደራዊ ሰፈሮች፣ የነዳጅ ማጣሪያዎችና እንደነ ሳውዲና የተባበሩት አረብ ሀገራትን በሚሳኤል እና ድሮን ደብድባለች። የሆርሙዝ ሰርጥንም በመዝጋት ችግሩ እንዲባባስ አድርጋለች። የኢራን ደጋፊዎችም እስራኤልን ከየአቅጣጫው መዋጋታቸውን ቀጥለዋል። በዚህም አሁን ምንም አይነት አውሮፕላን ወደ መካከለኛው ምስራቅ እየበረረ አይደለም። የነዳጅ ዋጋ በየቀኑ እየጨመረ ይገኛል። ይህ ጦርነት 5ኛ ሳምንቱን በያዘበት በአሁኑ ወቅት ኢራንና አሜሪካ ባለፉት ቀናት የአየር ድብደባ ማድረሳቸውና በተጨማሪም ዶናልድ ትራምፕ ኢራንን ሙሉ በሙሉ ኋላ ቀር ሀገር እንድትሆን አደርጋለሁ ብለው መዛታቸው ይታወሳል። አሁን አሜሪካና ኢራን የ2 ሳምንት የተኩስ አቁም ስምምነት አድርገዋል። በፓኪስታን አደራዳሪነት የተደረሰው ይህ ስምምነት ኢራን የባህር ቀጠናውን እንድትከፍት ተስማምታለች። የፓኪስታኑ ጠቅላይ ሚኒስትር አሜሪካና ኢራን ከነደገፈቻቸው ጦርነቱን ለማቆም ተስማምተዋል። ይህም ጦርነት የሚቆመው በኢራን ብቻ ሳይሆን እስራኤልና ሊባኖስን ግጭት እንዲያቆም ተስማምተዋል። በሚቀጥለው አርብ የአሜሪካና ኢራን ተደራዳሪዎች በፓኪስታን ተገኝተው ድርድራቸውን ይቀጥላሉ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ኢራን የሆርሙዝ ሰርጥን ከከፈተች እኔ ለ2 ሳምንት ያህል የኢራን ተቋማትን አላፈነዳም ብለዋል። የኢራንን ባለስልጣናት እንዳሉት አሜሪካ 10 ነጥብ የሰላም ድርድራቸውን እንደተቀበለቻቸው ገልጸዋል። በዚህም ኢራን ከዚህ በኋላ የሆርሙዝ ሰርጥን እንቅስቃሴ ሙሉ በሙሉ ትቆጣጠራለች። የተኩስ አቁም ስምምነት እንዲደረግ እና አሜሪካ በመካከለኛው ምስራቅ ያላትን የጦር ሰፈሮች እንድትለቅ እንዲሁም ኢራን ላይ ለደረሰው ውድመት ካሳ እንድትከፍል ለማድረግ ተስማምተናል ብለዋል። ይህም እውነት ከሆነ ኢራን የማሸነፍ ያህል እንደተሳካላት ግልጽ ነው። ጦርነቱ መቆሙን ተከትሎ የነዳጅ ዋጋ ወደ $93 ቀንሷል። ይህም ለዓለም ሕዝብ ትልቅ እፎይታ ነው።